ስለ ጸደቅን እንቀደሳለን እንጂ ስለ ተቀደስን አንጸድቅም። አብረናቸው የምናመልክ ብዙ ሰዎች ሳያውቁት በመጀመሪያው መቶ ክፍለ ዘመን ፈሪሳውያን ግብዝነት ተይዘዋል። በስብከታቸው፣ በመዝሙራቸው፣ በንግግራቸው ግን ፈሪሳውያን ላይ ዱላ ያበዛሉ። እኛ የዳነው በጸጋው ነው። ነገር ግን እንዴት በጸጋው መኖር እንዳለብን አልገባንም። እንደዚህም ያለው ትምህርት መጽሐፍ ቅዱሳዊ አይደለም። ጽድቃችን አይወሰድም፣ አይጠፋም። ድነትን የማጽናት ድነትን ፍጹም የማድረግ ስራ የኛ አይደለም። የጀመረው መንፈስ ነው፣ የሚጨርሰውም መንፈስ ነው። እሺ ቅዱሳን እንደምን አላችሁ? የገላትያን መልእክት ጥናት እንደጀመርን ይታወቃል፣ ታስታውሳላችሁ። የገላትያን መልእክት ጥናት አስመልክቶ ማድረግ የሚገባንን ዝግጅቶች በተወሰነ መልኩ ነግረናችኋል። ከዛ በኋላ በተወሰነ መልኩ ጥቅል የሆነ መግቢያ ተመልክተን ነበር። የገላትያን መልእክት ጠልቀን ገብተን መስመር በመስመር ቁጥር በቁጥር ከማጥናታችን በፊት አሁንም አንዳንድ ማወቅ ያሉብን ነገሮች ስላሉ እነሱን ለመጠቆም ነው። የገላትያ መልእክት የተጻፈው ከፈሪሳዊነት ወይም ከይሁዲነት ወደ ክርስትና ለተመለሱና በሮም ግዛት ውስጥ በገላትያ አውራጃ ለሚገኙ ክርስቲያኖች ሁሉ ነው። እንግዲህ በተለይ እነዚህ ይሁዲዎች፣ አይሁዶች በስነ መለኮታቸው ቀጥተኛ፣ ለአምልኳቸው ስርዓት ያላቸው፣ በስነ ምግባራቸው ደግሞ ጨዋ የሚባሉ አይሁድ ነበሩ፣ በወቅቱ በነበረው አውድ ማለት ነው። ነገር ግን አንድ ነገር ይጎላቸው ነበር። እነዚህ ሰዎች እግዚአብሔር በአእምሯቸውና በድርጊታቸው ውስጥ አለ፣ ነገር ግን በልባቸው ውስጥ አልነበረም። ይህንን ጌታችንም ሐዋርያትም ደጋግሞ ሲናገሩ እንመለከታለን። በጠበቀ ስርዓት ያመልኩታል፣ በተሰነደ ስነ መለኮት ይማሩታል፣ ግን በተሰበረ ልብ አይቀርቡትም፣ አይቀበሉትም። ከዚህም የተነሳ ሃይማኖታቸው ከግብዝነት በጥቂቱ የሚሻል ነበር ማለት እንችላለን። አንዳንዶቹን እንደውም ጌታችንም ግብዞች እያለ ሲጠራቸው አይተናል። ቅዱሳት መጽሐፍትን የሚያነቡት፣ የሚጸልዩት፣ አስራት የሚያወጡት፣ ሰንበት የሚያከብሩትና ሌሎች አያሌ ስርዓቶችንና ሃይማኖታዊ በዓላትን አጥብቆ የሚከተሉት ድነታቸው በእነዚህ ነገሮች ላይ እንደተደገፈ አድርገው ነው። እነዚህን በማድረጋቸው እንደሚድኑ እያሰቡ ወይም ደግሞ በእግዚአብሔር ዘንድ ይህንን ስትሪክት የሆነ ትራዲሽን በመከተል የተለየ ፌቨር እንደሚያገኙ ያስባሉ። በእርግጥ በዚህ ጉዳይም የተወሰኑ ዲስፒቶች አሉ። አንድ ያልተረዱት ነገር እነዚህ ህዝቦች ግን የእግዚአብሔር ጸጋ ሰርተን የምናገኘው ሳይሆን በነፃ የምንቀበለው የእግዚአብሔር ስጦታ እንደሆነ ነው። ነገር ግን ይሁዲነት ወይም ደግሞ ፈሪሳዊነት በእርግጥ እነዚህ ነገሮች ኢንተርቼንጀብሊ ልንጠቀማቸው የምንችላቸው ቃሎች ባይሆኑም በዚህኛው በገላትያ አውድ ውስጥ ከአስተምህሮና ከኑሮ ዘይቤው ጋር አንስተን ስለምንጠቅስ እንደዚህ ብንል ምንም ችግር ያለው አይመስለኝም። እንግዲህ የመጀመሪያው መቶ ክፍለ ዘመን ችግር ብቻ አይመስለኝም ፈሪሳዊነት። እስከ ዛሬም ድረስ የዘለቀ የተሳሳተ አመለካከት ነው። ፈሪሳዊነት ከክርስትና በፊት ወይም ከአዲስ ኪዳን በፊት በትክክለኛው በብሉይ ኪዳን ቅዱሳት መጽሐፍት የተመሰረተ ከሆነ ስህተት አይደለም። እሱን ሌላ ጊዜ እናየዋለን። ነገር ግን ግብዝነት የተሞላበት በቅዱሳት መጽሐፍት እውነት ያልተቃኘ አዲስ ኪዳንን ኢግኖር ያደረገ ሲሆን የተሳሳተ ነው። ከእንደዚህ አይነቱ ችግር መውጫ መንገድ አንድ ነው፣ ግን አለ የለም። ፈሪሳዊነት ከእንደዚህ አይነቱ ችግር ለማውጣት ምንም መፍትሄ የለም ማለት አንችልም። ከይሁዲነት ሰዎች ወደ ክርስትና ሲገቡ ይሁዲነት ወይም ደግሞ ቀድሞ የነበረው አሮጌው ኪዳን እንዳለፈ እንደተሻረ የተሻለው አዲሱ ኪዳን በልጁ በኢየሱስ ክርስቶስ ሞትና ትንሣኤ የተበሰረው አዲሱ ኪዳን እንደመጣ አምነው ሊቀበሉ ይገባል። ያንን ሲያደርጉ ነው በትክክለኛው መንገድ ብሉይ ኪዳንን እንደተረዱትና በትክክለኛው መንገድ ፈሪሳዊነትን ሲተገብሩ እንደነበሩ የምናውቀው። ለነዚህ ችግሮች፣ ለእንደዚህ አይነት ችግር መፍትሄው ወንጌል ነው። ወንጌል መልካም ዜና ነው። ይህም መልካም ዜና
ወይም ደግሞ የምስራች ኢቫንጌሊዮን የምንለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ለድነታችን የሚያስፈልገውን ሁሉ እንደከፈለና እንደጨረሰ የሚያበስር አሁን እኛ በእኛ ጥረት የምናደርገው አንዳች ነገር እንደሌለ ሁሉን እንደጨረሰው እንደፈጸመው የሚናገር መልካም ዜና ነው። እርሱን ካመንን ከአባቱ ጋር ሰላም ያደርገናል፣ ያስታርቀናል። ነፃ የሆነውን ጸጋውን በመስጠት በራሳችን አመፅ የሰበርነውን የግንኙነት ድልድይ መልሶ ይሰራልናል። በእርሱም በኩል ከአባቱ ጋር ሰላም እንሆናለን፣ እርሱ ሰላማችን ይሆናል። ነገር ግን ይህንን ችላ ብለን የእግዚአብሔርን ጽድቅ ንቀን በራሳችን ጽድቅ በእግዚአብሔር ፊት ትክክል ለመሆን የምንጥር ከሆነ በግብር በዚህ ስህተት እንደቀደሙት ፈሪሳውያን ልንሆን እንችላለን። በጣም ብዙዎቻችን በስራችን እጸድቅ ብለን በምንሰራው ስራ በእግዚአብሔር ፊት የተለየ ፌቨር ለማግኘት የምንሞክር ከሆነ እንደዛ አይነቱ ስራ እግዚአብሔርን ለቁጣ ያነሳሷል። ለዛ ነው መጽሐፍ ቅዱስም የመርገም ጨርቅ የሚለው። እንግዲህ ፈሪሳውያን ለዘመናት ሲከተሉት ከነበረው ሃይማኖት ነው መላቀቅ የከበዳቸው። በእርግጥ ይህንን የሚመኩበትን ሃይማኖታቸውንም ቢሆን ያገኙት በነፃ ነበር። ነገር ግን በጊዜ ሂደት ይህንን እውነት እየዘነጉት አንዳንድ ተለጣፊ ነገር ይጨምሩበት ያዙ። እግዚአብሔር እንደሚወዳቸው ያስባሉ። ነገር ግን የሚወዳቸው እነሱ ለእርሱ ከሚያደርጉለት ነገር ተነስቶ እንደሆነ ማሰብ ጀመሩ። ሁሉም ባይባልም የተሳሳቱት አይሁድ ማለት ነው። ስለዚህ እግዚአብሔርን ጸጋ በእርሱ ድርጊትና በእርሱ ስራ ብቻ የምናገኘው ሳይሆን ከነሱ በሆነ አንዳች ነገር የሚገኝ ክፍያ እንደሆነ ማሰብ እንደጀመሩ የሚያሳይ መጽሐፍ ቅዱሳዊ ማስረጃዎች አሉ። ይህ ደግሞ ምንም እንኳን እድሜ ጠገብ ባህላዊና ሃይማኖታዊ ምልከታቸው ቢሆንም ከቅዱሳት መጽሐፍት አስተምህሮ ጋር የሚጋጭ ስለነበር በወቅቱ ሐዋርያቱም ጌታችንም ስህተት እንደሆነ ደጋግሞ ያስተምሩ ነበር። የእግዚአብሔርን ጸጋ የሚቃወም ድርጊት ተኮር ክርስትናን ወይም ፐርፎርማንስ ቤዝድ ክርስቲያኒቲን ጠፍጥፈው ሰሩ። ይህንን በስነ መለኮት ቋንቋ እንግለጸው ብንል ጽድቃቸውን በቅድስናቸው ላይ ለማድረግ ሞከሩ፣ ወይም ደግሞ በቅድስናቸው ጽድቃቸውን ለመውሰድ አክሰስ ለማድረግ ጣሩ። ነገር ግን ስለ ጸደቅን እንቀደሳለን እንጂ ስለ ተቀደስን አንጸድቅም። ወይም ደግሞ ከጽድቃችን የተነሳ በእግዚአብሔር ላይ ባለን እምነት በኩል የተቆጠረልን ጽድቅ ቅድስናችንን ያነሳሰዋል እንጂ ስለ ተቀደስን ጽድቃችንን ከእግዚአብሔር አናገኘው። ወይም ደግሞ እኛ ተቀድሰን እንደ ሽልማት የተሰጠ ጽድቅ መጽሐፍ ቅዱስ አያስተምረን። ይህ ግን የመጀመሪያው መቶ ክፍለ ዘመን የፈሪሳውያን ችግር ብቻ አይደለም። በወንጌላውያን መካከል ሳይቀር የተሐድሶ የ16ኛው መቶ ክፍለ ዘመን ተሐድሶ ያላስወገደው በዘመናት በቤተ ክርስቲያን አባቶች ጥረት ያልተወገደ ፈሪሳዊነት አሁንም በሁላችንም መካከል አለ። እንደውም መጽሐፍ ቅዱሳዊውን አመለካከት አንቆ ይዞት እስከ ዛሬ ድረስ በጣም ፈተና ቅርቃር ውስጥ እንድንገባ አድርጎናል። አሁን አብረናቸው የምናመልክ ብዙ ሰዎች ሳያውቁት በመጀመሪያው መቶ ክፍለ ዘመን ፈሪሳውያን ግብዝነት ተይዘዋል። በስብከታቸው፣ በመዝሙራቸው፣ በንግግራቸው ግን ፈሪሳውያን ላይ ዱላ ያበዛሉ። እኛ የዳነው በጸጋው ነው። ነገር ግን እንዴት በጸጋው መኖር እንዳለብን አልገባንም። ወንጌል የሆነ ጊዜ ሰምተን የተቀበልነው የአንድ ጊዜ ጉዳይ ብቻ ሳይሆን በሕይወት ዘመናችን ሁሉ አብሮን የሚዘልቅ የሕይወት ስርዓት ነው። ስለዚህ የገላትያ መጽሐፍ ወይም የገላትያ መልእክት የተጻፈው እንደኛ ላሉት ክርስቲያኖች ነው። ወይም ደግሞ በእንደዚህ አይነት ችግር ውስጥ አሁንም በጣም ብዙ ሰዎች ድነታቸውን በራሳቸው ጥረት በራሳቸው ልፋት ያገኙት ይመስላቸዋል ወይም ለማግኘት ይጥራሉ።
አንዳንዶች ደግሞ በኢየሱስ ክርስቶስ አምነን ጸድቀናል፣ ልክ ነው፣ ከኛ የሆነ ምንም ነገር የለም፣ ነገር ግን አሁን ከዚህ በኋላ ባለን ህይወት ድነታችንን የማስጠበቁ ኃላፊነት የኛ ነው ብሎ ያምናሉ። እንደዚህም ያለው ትምህርት መጽሐፍ ቅዱሳዊ አይደለም። የሰው ልጆች ሊሸከሙት የማይችሉትን ከባድ ሸክም ለመሸከም እንደ መግባት ነው፣ ወይም ደግሞ ድነትን የማስቀጠል የማረጋገጥ፣ ድነትን የማጽናት፣ ድነትን ፍጹም የማድረግ ስራ የኛ አይደለም። የጀመረው መንፈስ ነው፣ የሚጨርሰውም መንፈስ ነው። ጽድቃችን አይወሰድም፣ አይጠፋም። ነገር ግን መቀደስ አለብን። ጽድቃችንን ቪዚብል ማድረግ አለብን። ያመነው እምነት መጽሐፍ ቅዱሳዊ እንደሆነ በቅድስናችን በስራችን ልናሳይ ያስፈልጋል። እንግዲህ የገላትያ መልእክት በሐሴት በደስታ የሚሞላ መልእክት ነው። በጣም ደስ የሚል መልእክት ነው ጠልቃችሁ ካነበባችሁት። ምክንያቱም እግዚአብሔር ለሕዝቡ ያዘጋጀው ደስታ የሞላበት ህይወት ምን እንደሆነ ገልጦ የሚያሳይ መልእክት ነው። ምክንያቱም ከወንጌል እውነት የሚነሳን እውነተኛ መጽሐፍ ቅዱሳዊ ነፃነት፣ እንደ እግዚአብሔር የሆነውን እውነተኛ ወንጌል፣ በእግዚአብሔር ልጅነት ውስጥ ያለን መታሰብ፣ የወራሽነት እድል፣ የቀድሞ የህግ ማለፍ ሞግዚትነት፣ የኢየሱስ ክርስቶስ ወንጌልነት፣ የእግዚአብሔር አስቀድሞ ወንጌል መሰበክ፣ ያ የተሰበከው ወንጌል ፍጹም መሆኑ ወይም ፉልፊልድ መሆን ጌታችን ኢየሱስ ክርስቶስ መሆኑን፣ እንደዚህ ያለውን እውነት በጣም አጉልቶ ስለሚያሳየን እጅግ በጣም ደስ የሚል መልእክት ነው። በዋናነት ግን ከሐሰተኛው ወንጌል ጋር የሚያቆራርጠን መልእክት ነው። ወይም ደግሞ ሐሰተኛን ወንጌል በጣም ከፍተኛ ቶን ሰጥቶ የሚያወግዝ መልእክት ነው። ስለዚህ ወንጌል ላይ የተለሳለሰ የተሳሳተው ወንጌል ላይ ከቅዱሳት መጽሐፍት እውነት ውጭ የሆነው ወንጌል፣ የእግዚአብሔር ያልሆነው ወንጌል ላይ፣ እንደ ቃሉ ያልሆነው ወንጌል ላይ ጨካኞች እንድንሆን ኃይል የሚሰጥ መልእክት ስለሆነ የገላትያ መልእክት እጅግ በጣም የሚገርም መልእክት ነው። በዋናነት ደግሞ በክርስቶስ ኢየሱስ ያገኘነው ነፃነት ምን እንደሆነና እንዴት ባለ መልኩ እርሱ በሰጠን ነፃነት ጸንተን መቆም እንደምንችልም ያስተምረናል። ይህ ደግሞ ኃጢአትን በነፃነት ሰበብ ለመለማመድና ለማለማመድ በሚሞክሩና ሌሎችንም ነፃንን በሚል የኃጢአትን ላይሰንስ ለመስጠት እያተሙ ለማከፋፈል ለሚፈልጉ ሰዎች ቆንጆ ታኮ የሚሆን መልእክት ነው። እሱ ብቻ አይደለም። በኢየሱስ ክርስቶስ አምነው የዳኑ ሰዎች ወይም ደግሞ በኢየሱስ ክርስቶስ አምነን ድነናል፣ ጸድቀናል፣ ጽድቃችን ድነታችን አሁን አይወሰድም የተረጋገጠ ነው የሚሉ ሰዎችን ለመተቸት ረጅም ርቀት ሄደው እነሱ እኮ ድነታችን አይጠፋም፣ ድነታችን አይወሰድም፣ ስለዚህ እንደፈለግን ሆነን እንኑር ይላሉ ብለው ለሚከሱ ሰዎችም እንደዛ አይደለም። ድነናል፣ ድነታችን እርግጠኛ ነው ማለት፣ ነፃነን ማለት፣ አሁን በጸጋ ነው የምንኖረው ማለት፣ ኃጢአትን እንደፈለግን እንለማመድ ማለት አይደለም የሚል ጤናማ የሆነ ትምህርት የሚሰጥ በኢየሱስ ክርስቶስ ያገኘነውን ነፃነት ድንበርም የሚናገር በስጋ መመላለስና በመንፈስ መመላለስ መካከል ያለውንም ልዩነት አጉልቶ የሚያሳይ በጣም ቆንጆ የሆነ መልእክት ነው። ነገር ግን እንደው ቅርጽ አስይዘን እናወራ ከተባለ የገላትያን መልእክት ስናጠና መረዳት ከሚገባን በርካታ ነጥቦች መካከል የሚከተሉት ይገኛሉ። አንደኛው አሁን ያለንበት ወቅት እጅግ አደገኛ መሆኑን መረዳት አለብን። መልእክቱ እሱ ነው የሚነግረን። ያለነው በክፉ ዘመን ውስጥ ነው ብሎ ይህኛው ዓለም የምንኖርበት ቅዱሳን የሚኖሩበት ዓለም ክፉ ዓለም እንደሆነ ጌታችን ኢየሱስ ክርስቶስ ከዚህ ክፉ ዓለምም እንዳዳንን ይነግረናል። ይህንንም መረዳት አለብን ስናጠና። ሌላኛው ኃጢአት አለ የሚለውን ያስረዳናል። ወይም ደግሞ ኃጢአት በሕግና በመንግስታት ሳይቀር እየተደገፈ በአደባባይ የሚከበር የሕዝብ እሴት እየሆነ መጥቷል።
ምንም ይሄ ጥርጥር የለውም። በጣም ብዙ ሰዎች ግብረ ሰዶማዊነትን በአደባባይ ባንዲራ ይዘው እንዲያከብሩ ህጎች እየረቀቁ ነው። መንግስታት ኢንዶርስ እያደረጉ ነው። አንዳንድ ቦታ የቤተ ክርስቲያን አገልጋዮች ሳይቀሩ እንደዚህ ያለውን ልምምድ በአደባባይ እየደገፉ ነው። ስለዚህ ኃጢአት መኖር ብቻ ሳይሆን ቪዚብል ሆኗል። ወደ ቤተ ክርስቲያን መድረክ ዘልቆ ገብቶ የፑልፒቱን የምስባኩን ዙፋንም ተቆጣጥሯል። የሚሰብኩ አገልጋዮች ምላሳቸው እስኪኮላተፍ ድረስ በአደባባይ ወንጌል እንሰብካለን የሚሉ ሰዎች፣ እንዘምራለን የሚሉ ሰዎች፣ ቤተ ክርስቲያንን እንመራለን የሚሉ ሰዎች፣ የቤተ ክርስቲያን ልጆች ነን የሚሉ ወንጌል አማኞች ነን የሚሉ ሰዎች ስልጣን ሲይዙ በአደባባይ ለማውራት አንደበታቸው እስኪታሰር ድረስ እጅግ በጣም አደገኛ ቅርቃር ውስጥ አስገብቶናል ኃጢአት የሚለውን እንረዳለን። ይሄን መልእክቱን ስናነብ አውዳችንን እስካን ስናደርግ የምናገኘው ትልቅ እውነት ነው። ሌላኛው ሁሉም የእምነት ተቋማት ይህንን ችግር ለመቅረፍ መፍትሄ የሚሉትን እርምጃዎች ቢወስዱም ችግሩን ከማባባስ የተለየ ምንም ለውጥ እንዳላመጡም እንረዳለን። እያጠናን ተግ ስንል ቆም ስንል አሰብ ስናደርግ ይህንንም ልንረዳ እንችላለን። ምክንያቱም በጣም ብዙ ቦታ ላይ ለእንደዚህ አይነቱ የህይወት ጥራት ችግር፣ ለአስተምህሮ ችግር መፍትሄ ብለው ቤተ እምነቶችም በእኛም በወንጌል አማኞችም ዘንድ መፍትሄ ብለን የምንሰራቸው ነገሮች ሁሉ ችግሩን ይበልጥ አባብሱት ይሆናል እንጂ የተለየ ለውጥ ሲያመጡ አላየንም። የዚህ ሁሉ ጥረት ፍሬ አልባ መሆን ዋነኛ ምክንያት ችግሩን የሚመጥን ወይም ደግሞ ለችግሩ የሚሆን ትክክለኛ እርምጃ ስላልወሰድን ነው፣ ወይም ደግሞ ትክክለኛ መፍትሄ ስላልወሰድን ነው። እሱም ምንድነው? ለእግዚአብሔር ቃል ለመጽሐፍ ቅዱስ የሚገባውን ቦታ መስጠት ነው። ሁላችንም እንደ ክርስቲያን በጋራ ደግሞ እንደ ቤተ ክርስቲያን ለቅዱሳት መጽሐፍት ዙፋን ነፍገን በእግዚአብሔር ቃል ዙፋን ቦታ ላይ ተክተን ያስቀመጥናቸውን ነገሮች ሁሉ ውግድ ብለን የእግዚአብሔርን ቃል ማቆም፣ የእግዚአብሔርን ቃል እንደ አለት አቁመን የእግዚአብሔር ቃል ላይ ተደግፈን መኖር እስካልጀመርን ስብከታችንን፣ አመራራችንን፣ ጸሎታችንን፣ መዝሙራችንን በቤተ ክርስቲያን ውስጥ የምናደርጋቸውን ነገሮች ሁሉ እንደ እግዚአብሔር ቃል ካላደረግን የእግዚአብሔር ወንጌል አይሰበክም። የእግዚአብሔር ወንጌል እንደ እግዚአብሔር ቃል ያልተሰበከባት ቤተ ክርስቲያን ደግሞ ለሐሰተኞችና ለሐሰተኛ ትምህርት እጅግ በጣም የተጋለጠችና ምቹ ቤተ ክርስቲያን ትሆናለች። ቅዱሳንም እንደዛ ነው የሚሆኑት። ለዚህ ነው በኢትዮጵያ ወንጌል አማኞች ዘንድ ሐሰተኞች አለምንም ችግር ሰተት ብለው ቤታችን ገብቶ የሚፈልጉትን ያክል ምእመን ወስደው የራሳቸውን ኢምፓየር መገንባት የቻሉት። ይህንን ቁጭ ብለን ሪፍሌክት አላደረግነውም። እንደ ቤተ ክርስቲያን መሪዎችም እንደ አባቶችም እንደ አገልጋዮችም በጣም ብዙዎች እዚህ ጉዳይ ላይ ብዙ አይወያዩም። ምክንያቱም ሐሰተኞቹ በጌታ ያላመኑ ሌሎች ሰዎችን ወንጌል ሰብከው አይደለም የራሳቸውን ቤተ ክርስቲያን የከፈቱት። የእኛን ነው ወስደው ገምሰው ከእያንዳንዱ ቤተ ክርስቲያን ሰብስበው ነው ስም የሰጡት፣ ስያሜ የሰጡት። ይሄ ከዛ የሄደው መንጋ ሁሉ እኛ ጋር ምን ተምሮ እንደሄደ ቁጭ ብለን ገና ሪፍሌክት አላደረግንም። ምክንያቱም እኛ ሌሎች ጉዳዮች ላይ ቢዚ ነን። የገላትያን መልእክት ግን ስናጠና ወንጌል በደርዙ እንመለከትና እዛ ወንጌል ላይ የተፈጠፈጡ የሚደቁ ደግሞ የሐሰት ትምህርቶችን በዙሪያችን መመልከት እንጀምራለን። ሌላኛው ትልቁ ነገር በመጀመሪያው መቶ ክፍለ ዘመን የነበሩ ክርስቲያኖችም ከዚህ ብዙም ያልተለየ ችግር ይገጥማቸው ነበር። ይህንን እውነት ከቃሉ እንማራለን። ምክንያቱም ኢሞራላዊ የሆነ የህይወት ዘይቤን ጨምሮ ፍርሃ እግዚአብሔር እጅግ ቀንሶ ነበር። አውዱን ስናጠናው በደንብ እንረዳለን። እጅግ ብዙ ሃይማኖቶች ነበሩ። ያኔም አንድ ሁለት በጣም ብዙ አማልክትን የሚያመልኩ ፖሊቴኢስት የሆነ ኮሚኒቲ ነው የነበረው። አንዱም ግን የሰውን ነፍስ መቀደስ አልቻለም፣ ወይም ደግሞ አንዱም ሰውን ማጽደቅ አልቻለም ኤክሰፕት ክርስቲያኒቲ ወይም ደግሞ በክርስቶስ ኢየሱስ ከተሰበከው ጤናማው እምነት ውጪ ሌላው ሁሉ የሰውን ልጅ ሊቀድስም ሊያጸድቅም አልቻለም።
ሌላው ሐዋርያው ጳውሎስ ለገላትያ ሰዎች በላከው በዚህ መልእክቱ ውስጥ የዚህን ችግር መንስኤ ጠቅሶ ለችግሩ መፍቻ የሚለውን መጽሐፍ ቅዱሳዊ መፍትሔ በዝርዝር በስፋት ይዳስሳል። ለምሳሌ አንደኛው ሐሰተኛውን ወንጌል ወይም ባዶ ተስፋ ማስወገድ ብቸኛው መፍትሔ እንደሆነ ይነግራል። ምክንያቱም የመጀመሪያው እርምጃ እሱ ነው። በቤተ እምነታችንም በነገራችን ላይ አንዳንድ ቦታ ላይ እኔም በቤተ ክርስቲያን ውስጥ የማገለግል ሰው ስለሆንኩ የማየውን ነው ምነግራችሁ። ተሐድሶ ሲባል መጀመሪያ የምናስበው ምን እናስተካክል፣ ለመታደስ ሰበብ የሆኑን ነገሮች ምንድን ናቸው፣ መታደስስ ለምን አስፈለገ፣ በአጥቢያችን ወይም በቤተ እምነታችን ወይም እንደ ወንጌል አማኝ ችግር ብለን ያዝናቸው ነገሮች ማስወገድ ያለብን እንደ ቃሉ ያልሆኑ ነገሮች ምንድን ናቸው ብሎ ከመለየት አንጀምርም። ሁል ጊዜ ተሐድሶ ሪቫይቫል ብለን ስንጀምር ስለምናደርጋቸው ነገሮች ነው አስቀድመን የምናስበው። የገላትያ መልእክት ግን የተሳሳተውን ወንጌል ጠቅሶ የተረገመ ይሁን ብሎ አስሮ ነው ጤናማውን ወንጌል የሚነግረን። ስለዚህ ይሄ ጥሩ የሆነ መልእክት ነው ማለት ነው። ሁላችንም ወደ ቤታችን ተመልክተን ጸሎታችንን፣ ስብከታችንን፣ መዝሙራችንን፣ ቸርች ፖሊቲን፣ የቤተ ክርስቲያን አስተዳድ ሁሉንም ዙሪያ ገባውን ተመልክተን ከዛ ውስጥ ችግሩን ነቅሰን አውጥተን በቅዱሳት መጽሐፍት ሚዛን ላይ ማስቀመጥ እንድንችል እድል ይሰጠናል። ሁለተኛው ወደ ድነትና እግዚአብሔርን ወደ መምሰል የሚያደርሰውን ጤናማ ትምህርት ይሰጠናል። ይሄ ነው እንግዲህ መጀመሪያ ሐሰተኛውን መግለጥ ወይም ደግሞ መስበር፣ ሐሰተኛውን መናገር፣ ከዛ በኋላ ወደ ድነት የሚያደርሰውን የእግዚአብሔር ቃል የሚለውጠውን የመለወጥ ኃይል ያለውን የቃሉን እውነት ወይም ጤናማውን መጽሐፍ ቅዱስ አስተምሮ ማስተማር። እነዚህ ሁለቱ አንድ ላይ መሄድ የሚችሉ የማይነጣጠሉ ነገሮች ናቸው። አንዳንድ ጊዜ ጤናማውን ትምህርት ማስተማር ሐሰተኛውን በራሱ ጊዜ ስለሚያስወግደው እንደው ሐሰተኛው ይሄ ነው እያሉ ጊዜ ማጥፋት አያስፈልግም የሚሉ ሰዎች አሉ። ይሄ በራሱ በተወሰነ መልኩ እውነት ቢሆንም ሐሰተኞችን በስምም ትምህርታቸውን በስም ጠርቶ ሐሰት ማለት መጽሐፍ ቅዱሳዊ ልምምድ እንጂ የሆኑ ሰዎች የጀመሩት አይደለም። ስለዚህ ይህንንም ማድረግ ጠቃሚ ነው። ስለዚህ እነዚህን ነገሮች የገላትያን መልእክት ማጥናት ከመጀመራችን በፊት እነዚህን ነገሮች ማወቁ ይጠቅመናል ማለት ነው። መጽሐፍ ቅዱስ እንክፈት፣ እንቀመጥ፣ እንጸልይ፣ በዚህ ጉዳይ ላይ እንወያይ። ሀሳብ አስተያየት ካላችሁ ሳውቁን። ለበረከቱ ነው።